አዲስ ኪዳን የሚለው በክርስቶስ ደም በመስቀሉ ያገኘነው አይደለም ማለት ነው። በስብከት ሞኝነት የሚባል ነገር እዚህ ውስጥ የለም። በሱ ይሄንን ፈረርክበት። ጣዖት የሚባል አምልኮ አለ። ከዚህ ውጪ የተሰራ ማንኛውም ነገር ታቦት ሊባል አይችልም። ይሄንስ በማድረጋቸው የሚያገኙት ነገር ምንድነው? እግዚአብሔር ዲክታተር ነው ላለሁ ኢየሱስ ሰው ነው። መጀመሪያ ጥያቄው ምልክት ውስጥ የሚወርቀው አምላካዊ ሳይሆን ላይክ የወንጀለኛ መቅጫ ህግ ቢሆን ሰውን ስርዓት ያስይዛል። አሁን እኮ አዲስ ኪዳን ላይ እኮ አምላክ ሰው ነው ብሎ አልጻፈም እኮ። መጽሐፉ ውስጥ አዲስ ኪዳን አለው የሚለው ሌላ ጉዳይ ነው። ጸው የአምላክ ይመስላል ለእስራኤል ህዝብ እንጂ ለአሕዛብ አይደለም። ለአንደኛው ሌላ ያደረገበት ራሱ ስርዓት ምንድነው መነሻው? ጽሁፍ የጀመረው በእምነት ደረጃ ጁዳይዝም እንጂ ክርስትና አይደለም። ለምን ቶራው ከቶራው ጋር ለምን አስተያያለሽ? ረግማለሁ። ኢትዮጵያ የራሱ አምላክ ነበራት። አደራረጉ ከአምላክ ጋር ያጋጫል አያጋጭም? መጀመሪያ መስፈርቱ እሱ ነው። እኔም ስለ ራሴ ነው አላወራ የምችለው። የአይሁድ እምነት አልነበረንም። ለጣዖት የተሰዋ ይበላሉ። ወደዚህ ይሄኛውን መመኘት አይጠበቅበትም። ሰላም ጤና ይስጥልን ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ይህ በኒቤሮ መልቲሚዲያ የተዘጋጀ የሚቀርበው ሌላኛው ገጽ ፕሮግራማችን ነው። ዛሬም ጌታ መሳይንና በላይን ይዤ ተገኝቻለሁ። በአብርሃም እምነቶች ዙሪያ ካሉት ከሶስቱ ሁለቱ እዚህ ያሉ እንበል። እሺ፣ ስለዚህ አንዳንድ ጥያቄዎች ይኖሩናል። ከተመልካቾች የተነሱ ሀሳቦች አሉ። ጌታ መሳይም ደግሞ ብንወያይባቸው ያላቸው አንዳንድ ሀሳቦች አሉ። እንደ ትልቅ ፒላር ተረጋግተን አንዳንድ ሀሳቦችን እናወራለን። ምክንያቱም ነገርየው አግሬሲቭ ስለሆነ ሴንሲቲቭም ስለሆነ ጥሩ የሆነ ለሰዎችም ጭብጥ መስጠት የሚችልና መድኃኒት የሚሆን ነገር እንዲወጣው። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ከቲዩብ ላይ አንዳንድ ሰዎች ያነሷቸው በቴሌግራም የተላኩልን በቀጥታ መስመር የሚገቡልን በቴክስት የደረሱን ሀሳቦች አሉ። በተለይ ባንተ በኩል አህዛብና ህዝብ በሚለው ላይ ዲቴል እንድትሄድልን እንድትለይልን፣ የኪዳኑ ህዝብና እኛ ከኪዳኑ ውጭ የተወለድን አንድ፣ ሌላኛው ደግሞ አንድን መጽሐፍ ቅዱስ ምንድን የሚያስብለው የሚለውንም እንድታይልን እፈልጋለሁ። ከዛ በኋላ ግን እየተጨዋወትን አዳዲስ ሀሳቦችን እንቀጥላለን። እሺ፣ እንግዲህ እድሉ ከተሰጠኝ በድጋሚ ስለተገናኘን አመሰግናለሁ። የመጀመሪያው ጥያቄ ያው ህዝብ ማን ነው አሕዛብ ማን ነው የሚለው ኢትዮጵያ ውስጥ ያው ከተለያዩ ምንጮች እንደምንሰማው አሕዛብ የሚለውን የተጠመቀ ያልተጠመቀ የሚል ኮንፊውዥኖች አሉ። የተጠመቀ ህዝብ ሆኗል፣ ያልተጠመቀ ደግሞ አሕዛብ። አንዳንዴ ደግሞ ከራሳቸው ሃይማኖት ውጪ ያለውንም እንደ አሕዛብ የመቁጠር አለ። ማንኛውም ሃይማኖት ከራሱ ውጪ ያለውን አሕዛብ፣ ሌላውን ደግሞ እንደ ህዝብ የማድረግ ነገር አለ። ግን ቶራ ምንድነው የሚለው መጽሐፍ ቅዱስ ምንድነው የሚለው የሚለውን ስንመለከት አሕዛብ ማለት ከእስራኤል ዘር ውጪ ያለው በጠቅላላ አሕዛብ ነው። ሌላው ህዝብ ነው። ህዝብም አሕዛብን ብሎ የሰየመው ራሱ አምላክ ነው እንጂ አሕዛብ የሚለው እንደ ስድብ፣ ህዝብ የሚለው እንደ ሙገሳ አይደለም። አሕዛብ ስድብ አይደለም ማለት ነው፣ ወይም የተገለለ ማለት አይደለም። ስለዚህ በዚህ ዴፊኒሽን መሰረት አሕዛብ ምን ህግ አላቸው የሚለውን ለማየት ኪዳን የሚለውን ማየት ያስፈልጋል። የቃል ኪዳን የሚለውን ወይም ኮቨነንት የሚለውን ማን ነው? 7 ኪዳኖች አሉ። ከ7ቱ ኪዳኖች የመጀመሪያው እንግዲህ የአዳም ቃል ኪዳን የሚባለው ነው። አዳሚክ ኮቨነንት የሚባለው አዳሚክ ኮቨነንት ከአዳም ጋር የተደረገ ቃል ነው። ብዙ ተባዙ ምድርንም ሙሏት የሚለው ምልክት ነው ማለት ነው። ስለዚህ ሲባዛ አዳም የተሰጠውን ኪዳን እየፈጸመ ነው ብለን ነው የምንጠራው። ከዛ በኋላ ያለው የኖህ ኪዳን የሚለው ነው። ኖህ ላይ ምንድነው ያለው? ምድርን ከእንግዲህ በኋላ በውሃ አላጠፋትም። ምልክቱ ምንድነው? የዚህ ኪዳን ምልክት ለዘላለም በሰማይ ላይ የምናየው ምንድነው? የኖህ ቃል ኪዳን ምልክት ቀስተ ደመና ነው። ስለዚህ ቀስተ ደመናው እስካለ ድረስ ይሄ ህግ አልተሻረም፣ ይሰራል ማለት ነው። እስካሁን ድረስ ሌላ ተፈጥሮ መጥቶ ምድርን በንፍር ውሃ የሚያጠፋበት ሂደት አልተከሰተም። ከዛ በኋላ የመጣው የአብርሃም ኮቨነንት ነው። አብርሃምን ከዘር ከወገንህ ተለይተህ እኔ ወደማሳይ ምድር ውጣ፣ በዛ እባርካለሁ ካለ በኋላ
ለዓለም ሕዝብ ሁሉ በረከት ትሆናለህ፣ በአንተ ዘር ሌላውን ቀሪውን ማህበረሰብ ጠቅላላ እባርካለሁ የሚላል። የባረኩን እባርካለሁ፣ የረገሙን እረግማለሁ የሚላል። ይሄ ቃል ኪዳን ምልክት አለው። ምልክቱ ግርዘት ነው። ሁሉም ኪዳኖች እንግዲህ ምልክት አላቸው። ከዛ በኋላ የመጣው ደግሞ የሙሴ ሕግ ነው ወይም ኮቨነንት ነው። የሙሴ ኮቨነንት ላይ 613 ሕግ ለሙሴ ተሰጥቶታል። እነዚህ ሕጎች አድርግና አታድርግ የሚሉ ናቸው። ነገር ግን የቃል ኪዳን ታቦቱ የኪዳኑ ምልክት ነው። ይህ ምልክት ዝም ብሎ በቀላሉ የመጣ አይደለም። በውስጡ የቃል ኪዳን ምልክቱ ራሱ በውስጡ በጣም ብዙ በርካታ ነገሮች ይዟል። የመጀመሪያው ጽላቱ አለ ውስጡ። ሁለተኛው የአሮን በትር ለምልማ የተገኘችው አለ። ሶስተኛው መና ይወርድ ስለነበረ ምን እንዳበላን ለመለየት በውስጡ ምን አስቀምጦልናል? መናውን በመሶበ ወርቅ ተደርጎ ተቀምጧል። ይሄ ሙሉ በወርቅ የተለበጠ ሳጥን ውስጥ ተቀመጠ ማለት ነው። መሎጊያ ያለው ታቦቱ ይሄ ነው። ከዚህ ውጪ የተሰራ ማንኛውም ነገር ታቦት ሊባል አይችልም። ይሄ ነው ታቦቱ። ስለዚህ ይሄ የቃል ኪዳን ምልክት ነው። ሙሴ ጋር የተሰጠን የቃል ኪዳን ምልክት። ይሄ ታቦት ማለት ዘጸአት ላይ 2 ሜትር በ2 ሜትር ነው የተባለ የተሰራው ያ ትልቁ ማለት ነው። ትልቁ ለአራት የሚሸከሙት ማለት ለአራት የሚይዙት እዛ ውስጥ መና አለ፣ ጽላት አለ ምናምን። እነዚህ ከሌሉ ታቦት ሊሆን አይችልም። ኢቭን ጽላቱን ሲሰጠው የመጀመሪያው ጽላቱን ሰብሮ ስለነበረ ሙሴ ጣዖት ሲያደርጉ ስላገኛቸው ሰብሮ ስለነበረ ሁለተኛው ላይ እኔ መጀመሪያ እንደሰጠው አይነት ድንጋይ ጥረብና እኔ ወደ ማሳይ ቦታ አስቀምጥ፣ ጽሑፉን ግን ነው የሚለው እኔ እጽፍልሃለሁ ነው ያለው እንጂ ሰው አልጻፈውም። ይሄ በተቀምጧል። ሙሴ ሲጽፍ እጁ ደማ ምናምን የተባለ ነውስ እንግዲህ ይሄ መጽሐፍ ላይ እኛ ቶራ ላይ የለም። እንትሩ ራሱ በቅርጽም ራሱ ይለያያል። አክቹአሊ ጥረብና አንጣ የተባለው ድንጋዩን እንጂ እላው ላይ ጽሑፉን እኔ እጽፍልሃለሁ ነው ያለው። ስለዚህ ይሄ ነው ያለው። ሌላው ከዛ በኋላ የመጣው ኮቨነንት ከሙሴ በኋላ የመጣው ኮቨነንት የዳዊት ኮቨነንት ነው። ዳዊት ላይ የሚለው ምንድነው? ማን ነው? ከሙሴ በኋላ የመጣው ኮቨነንት የያዕቆብ ኮቨነንት ነው። ያዕቆብ ላይ ምድሩን እሰጥሃለሁ የሚለው ነው። ስለዚህ የቃል ኪዳኑ ምልክቱ ምንድነው? ቃል ኪዳኑ ምድሩን መሰጠቱ ነው። ምድሩ ተሰጠ ለእስራኤል። ከዛ በኋላ የዳዊት ኮቨነንት ነው የመጣው። የዳዊት ኮቨነንት ላይ የሚለው ለዘላለም ንግስና ከዳዊት ቤት አይወጣም የሚለው ነው። ስለዚህ እነዚህ ቃል ኪዳኖች እንዳሉ ሆነው የሰው ምርጫን ፍሪ ቾይስ የሚለውን የተቀመጠው ሙሴ ጋር ነው። ሞትና ሕይወትን በፊትህ አኑሬአለሁ፣ በሕይወት መኖር ከፈለክ ሕይወትን ምረጥ ይላል። ስለዚህ ከሙሴ ጀምሮ እስካሁን እስካለንበት ሰዓት ይሄ ጉዳይ ይሰራል። ሰው ነፃ ምርጫ አለው። ነገር ግን አዲስ ኪዳን የሚለው በኤርምያስ 31:31 ላይ እንደተቀመጠ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን እገባለሁ። የምገባው ቃል ኪዳን እንደ ቀድሞ ከአባቶቻቸው ጋር እንደገባሁት አይነት ቃል ኪዳን አይደለም ይልና ከታናሹ ጀምሮ እስከ ታላቁ ድረስ ማንም እግዚአብሔርን እወቅ ብሎ አያስተምርም፣ ሁሉም እኔን ያውቁኛል። ይሄ ብቻ አይደለም የሚለው ያውቁኛል ብቻ ሳይሆን በመንገዴ አስኬዳቸዋለሁ። የምርጫ ጉዳይ አይደለም። ስለዚህ ይሄኛውን ቃል ኪዳን አልደረስንበትም። ይሄን የመጨረሻውን ቃል ኪዳን አልደረስንበትም። ገና ሂደት ላይ ነን ያለ ነው ማለት ነው። ስለዚህ አዲስ ኪዳን የሚለው በክርስቶስ ደም በመስቀሉ ያገኘ ነው አይደለም ማለት ነው። እሱ ጋር ያለው አዲስ ኪዳን መጽሐፉ ከላይ ነው የተጻፈው፣ ስም ነው የሰየሙለት። መጽሐፉ ውስጥ አዲስ ኪዳን አለው የሚለው ሌላ ጉዳይ ነው። ከላይ ግን አዲስ ኪዳን ይላል። ይሄኛውን አዲስ ለማድረግ ኦሪቱን ብሉይ ብለዋል። ብሉይ ደግሞ ማለት ባለፈው እንደተነገረው አሮጌ ማለት ነው።
አሮጌ ደግሞ ማለት የአምላክ ድምፅ፣ የአምላክ ቃል፣ የአምላክ ቅዱስ ነገር ሊያረጅ ሊያፈጅ አይችልም፣ የማይጠቅም ሊሆን አይችልም። ስለዚህ ከዚህ አንጻር ይሄኛውን አዲስ ኪዳን የተባለውን በክርስትና ላይ ያለውን አዲስ ኪዳን አይደለም ያወራሁት፣ ያኛውን ኤርሚያስ ላይ ያለውን። ስለዚህ ይሄ ነው ያለው። ከዚህ አንጻር አሕዛብ ማለት ማን ነው? አሕዛብ ከእስራኤል ዘር ውጪ ያለው ነው። ነገር ግን ይሄ አሕዛብ ከእግዚአብሔር ጋር አሁንስ ግንኙነት አለው የለውም? አለው። በማ በኩል በኖህ የተሰጡትን 7ቱን ሕጎች እስከፈጸመ ድረስ ጻድቅ ነው። ከዛ በኋላ ያሉትን ነገሮች የተሰጡት አይደሉም። የተሰጠው ለእስራኤል ሕዝብ ነው። ከግብፅ አሕዛብ አልወጣም እኮ። ሙሴ ይዞ የወጣው እነዚህን የአብርሃም የይስሐቅ የያዕቆብ ዘሮችን ነው እንጂ መጀመሪያም ወደ ግብፅ ትወርዳለህ የተባለው ለአብርሃም ያንተን ዘር በግብፅ ለ400 ዓመት አሳልፌ እሰጣቸዋለሁ ስላለ ከዛ በኋላ የሚያወጣቸው እነዚሁ ህዝብ ነው። ስለዚህ ቃል ኪዳኑ ከዛ በኋላ የመጣው ቃል ኪዳን ለእስራኤል ህዝብ እንጂ ለአሕዛብ አይደለም። የአሕዛብ ቃል ኪዳን የቆመው የቱ ጋ ነው? ኖህ ጋ ነው። ስለዚህ የኖህን እነዚህ 7ቱን ቃል ኪዳኖች ማለትም እግዚአብሔር መኖሩን ማመን በጣዖት አለማመን ማለት ነው። ሁለተኛው እግዚአብሔርን አለመስደብ ወይም ስሙን አለማርከስ። ሶስተኛው ነፍስ አለመግደል ወይም አትግደል። 4 አትዘሙት ዝሙት። 5 ስርቆት አትፈጽም ወይም አትስረቅ፣ የራስ የሆነ ንብረትን አትመኝ። 6 ከህይወት ላይ ያለን እንስሳ ከስጋው ላይ ቆርጦ አለመብላት፣ ሳታርጂ ምን ሳትይ ስርዓቱን ሳትከተይ ያን ነገር አለማድረግ። 7ኛ ፍርድ ቤቶችና የፍትህ ጉዳዮችን ሊያስፈጽሙ የሚችሉ ተቋማትን መመስረት ነው። ይሄ ለኖህ የተሰጠ ኪዳን ነው። ይሄ ኪዳን ወደ እነ አብርሃም መጥቷል። ግን በዚህ ኪዳን ላይ ምን ተጨምሯል? እነዛ 613 ህጎች ተጨምረዋል። እና ከዚህ ውስጥም ወደ 613 ውስጥ ገብተው ነው አንድ ላይ ፊውዝድ ሆኖ ነው ለማ የተሰጠው ለእስራኤል የተሰጠው። ይሄኛው ለአሕዛብ ተሰጥቷል። ስለዚህ ይህንን በመፈጸም ይኖሩ የነበሩ አሕዛቦች ጻድቅ ተብለው ተጠርተዋል። የኔ አሁን አንዱ ክርክሬ ይሄ ነው። ጻድቅ ተብለው ተጠርተዋል። ይህን ብቻ በመፈጸም ለምሳሌ ኢዮብ ጻድቅ ባሪያዬን አየኸውን ይላል። ስለዚህ እዛ ጋር ጻድቅ ተብሎ ተጠርቷል። ብዙ ሰዎች እዛ ውስጥ የገቡ አሉ። ይሄንን በመፈጸም አሕዛብ ከአይሁድ ህዝብ ጋር በነፍስም በስጋም እኩል የሚያንስበት ነገር የለም ማለት ነው። ስለዚህ አምላክ አላበላለጠም፣ እንደ ሸክማችን የሰጠን ማለት ነው። ይሄ ነው አንዱ። ሌላው እዚህ ጋር ማስረዳት የሚያስፈልገው አሁን በዚህ ዘመን ቁፋሮ በጣም አርኪኦሎጂ በተለያየ ቦታ ይሰራል። ሲሰራ ምናልባት እስካሁን ያልተካተተ በቶራ ላይ ያልተካተተ ወይም ደግሞ በነቢያት መጽሐፍ ላይ ወይም የተረሳ መጽሐፍ ቢኖር ወደ መጽሐፉ ይካተታል ወይ ነው። ወይም አሁን እስካሁን የተካተቱት መጽሐፎች በምን መስፈርት ነው የተካተቱት የሚለውን ማየት እንችላለን። ሲታይ የመጀመሪያው ጸሐፊዎቹ እነማን ናቸው? ወይ እስራኤላዊ ናቸው በጠቅላላ ከእስራኤል ውጪ ጽፎ እዚህ ውስጥ የተካተተ የለም። የመጽሐፈ ኢዮብንም ጨምሮ ማለት ነው። ሁሉንም የጻፉት እስራኤሎች ናቸው። እስራኤሎች ብቻ መሆናቸው ሳይሆን ወይ ነብይ መሆን አለበት፣ የሌዊ ወገን ወይ ነገስታት መሆን መቻል አለባቸው። ከዛ ውጭ አይደለም። ሁለተኛው ይሄን ነገር ለምንድን ነው የሚሆነው ሲባል የእስራኤል ህዝብም ሆነ አምላክ ለእውቀት በጣም ትልቅ ቦታ ነው የሚሰጠው። በጣም ምክንያቱም ህዝቤ እውቀትን ከማጣት የተነሳ ጠፋ ይላል። እወቅ፣ አስተምር፣ ለልጆች ሲገባ ስትወጣ አስተምረው፣ ስተኛ ስትነሳ ይህን ጉዳይ ተጫወተው እያለ የነገረን ትልቁ ነገር የእውቀት መተላለፊያ መንገዱ ይሄ ነው። ስበክ የሚል የለም። በስብከት ሞኝነት የሚባል ነገር እዚህ ውስጥ የለም። ሌላው እዚህ ውስጥ ለመካተት የሚያስፈልገን ነገር ምንድን ነው? ከተፈጥሮ ጋራ የሚጻረር መሆን የለበትም። አንድን ተፈጥሮ በሆነ ጽሁፍ
አምላክ የፈጠረውን ቅዱስ አድርጎ የፈጠረውን ነገር የሚያጠፋ የሚያከስም ወይም ደግሞ የሚያረክስ ጽሑፍ ከሆነ ትክክል አይደለም። ለምሳሌ ወንድ ከሴት ጋር ተጋብቶ እድሜው ሲደርስ ልጅ ይወልዳል። ስለዚህ ወንድ ይወልዳል ብንል አይሆንም ማለት ነው። ወይም ደግሞ ሴቷ ብቻዋን ወለደች ብንልም አይሆንም። ምክንያቱም ሰዎችን መጀመሪያውም ቃል ኪዳን ሲገባ ብዙ ተባዙ ምድርንም ሙሏት ያለው ቃል ኪዳን ይሰራል እስከ ዘላለም ሊፈርስ አይችልም። ይሄ ሌላው ነው። ሌላው መስፈርት ደግሞ የሙሴን ሕግ 2 ሚሊዮን አይሁድ እየሰማ ህዝቡ ሁሉ ተቀምጦ እናደርጋለን እንታዘዛለን ብለው የሰሙትን ቃል ኪዳን ጋር የሚጣረስ ወይም ከዛ ጋር የማይሄድ ከሆነ አይቀበለውም። ሶስተኛ ከሰው ህልውና ጋር የሚጣረስም ከሆነ አይሆንም፣ ከሰው ተፈጥሮ ጋር። ሌላው ከአምላክ ሁኔታ ጋር። አምላክ ማን ነው? አምላክ ከጥቃቅን ነገሮች አምላክ ከትናንሽ ነገሮች የተሰራ አይደለም። ወደ ትናንሽ ነገሮችም ተሰባብሮ የሚወርድ አይደለም። ፍጹም አንድ አንድነቱንም የሚነጻጸር የለም በምድር ላይ። እኛ አሁን አንድ ብለን የምናስበው ነገር ጋራ የሚነጻጸር አይደለም። ስለዚህ ከዚህ ጋር የሚነጻጸር አይደለም ነው አንዱ ሌላው መስፈርት። ሌሎች መስፈርቶችም እንግዲህ ከነዚህ አንጻር ነው። ስለዚህ ሌሎች አሁን መጽሐፎች ተገኙ ብንል በእነዚህ መስፈርቶች ምክንያት ይካተታሉ አይካተቱም የሚለውን አይሁዶች ይመረምራሉ፣ ያያሉ። ከዛ ሪጀክት መደረግ ያለበትን ሪጀክት ያደርጋሉ። አይ እኔ ከኪዳን አንጻር አሁን ከሱ የሰማሁት ነገር ምንድን ነው? እግዚአብሔር አደራረግ የሰራው አሁን ከኔሽን አንጻር ከህዝብ አንጻር በአብርሃም ዘር ወይም ደግሞ በሙሴ አማካኝነት ያንን የተቀበለው በድምፅ ነው ወደ ጽሑፍ የቀየረው ወይስ ተቀብሎት ነው? ሙሴ ኦሪጂናሉ ቶራ እናንተ ጋር እጅ ስለሆነ ያለው እግዚአብሔር እየነገረው የጻፈበት ነው። ከእግዚአብሔር ባህሪ አንጻር ሁለት ነገር ነው እዛ ጋር። የመጀመሪያ ሙሴ ሲሰማ እና ህዝቡ ሲሰማ አንድ ላይ የሰማበት 10ቱ ትእዛዝ ነው። እኩል በኩል 10ቱ ትእዛዝን በምን አይነት አደራረግ? በድምፅ ነው ሁሉም የሰማው። በድምፅ ሰማ። ሰማይ ትዕይንታዊ ድርጊት ነበር፣ ክንውን ነበር። ያው መጽሐፍ ላይ ስለሚነግረን ነው እሱን የዘለልኩት። ክንውን ነበር። በዳመና አምድ ወረደ ይላል እኮ። ከዛ ድምፅ ሰሙ። ሁሉም እንደውም ንጹህ ሆነው እንዲቀመጡ ተራራው ማንም እንዳይነካ ወደዛ እንዳይጠጉ ምናምን ተነግሮ ህዝቡ ተዘጋጅቶ ድምፁን ለመስማት የተዘጋጀበት ነው። ስለዚህ 10ቱ ትእዛዝ ላይ ሁሉም ነው የሰማው። ነገር ግን ድምፁን መቋቋም ስላቃታቸው የአምላክን ድምፅ ምን አሉት ሙሴን? አንተ ስማ እሱም አይናገረን፣ እኛም ምን እናደርጋለን? እንታዘዛለን፣ እናደርጋለን አሉ። ስለዚህ ሙሴ የሰማውን በጠቅላላ በታማኝነት ከአምላክ ጋር ሌላው ተጻፈ ማለት ነው። ስለዚህ 10ቱ ትእዛዛት በተሰጠ ጊዜ ሙሴ ብቻ ሳይሆን ሙሉ የእስራኤል ህዝብ ነው የሰማው። እንደ ህዝብ የተቀበላችሁ እንደ ህዝብ ነው የተቀበለ የእግዚአብሔር ንግግር ነው። ያ በጽሁፍ ሰፈረ። ስለዚህ ሙሴም የሰማውን ደግሞ በጽሁፍ አሰፈረ ማለት ነው። ከዛ በኋላ የመጡ ቃላቶች አሉ። ሙሴ ህጉን ተቀበለ። አደራረጉን ግን የእስራኤል ህዝቦች ነው ከየት ተማሩት? አደራረጉን የእስራኤል ህዝቦች። ጽሁፉን ከሆነ ሙሴ የተቀበለው ህዝብ ባለበት ጽሁፍ ነው፣ ሙሉውን ሀሳብ ሊሆን ይችላል። ወደ ትግበራ እንዲቀየር ግን ያንን ጥበብ የተማሩት በሌላ አይነት አደራረግ እግዚአብሔር ተገናኝቷቸው ነው ወይስ በጥበብ መንፈስ? በምን አይነት መንገድ ነው ያደረጉት? አደራረጉን ከየት ተማሩት? እንግዲህ በቅጽበት የሆነ ነገር ብቻ አይደለም። ይሄ ኢንላይፍ ነው፣ ረዥም እድሜን የሚወስደው። ለምሳሌ ከግብፅ ተነስተው እስራኤል እስኪገቡ እኮ 40 ዓመት ነው የፈጀው። ስለዚህ በቅጽበት ብቻ ሳይሆን የመጣው ነገርየውን እየኖሩት ነው የሄዱት። ስለዚህ እኛ አሁን 2 ቶራ አለን የምንለው። አንደኛው ቶራ የጽሁፍ ቶራ ነው። ሁለተኛ በቃል የተላለፈ ቶራ ነው። በቃል የተላለፈ ቶራ አለ። ስለዚህ በቃል የተላለፈው ቶራ በኋላ በባቢሎን ምርኮ ጊዜ፣ በኢየሩሳሌም ምርኮ ጊዜ 2 አይነት ተደርጎ ተጽፏል። የኢየሩሳሌም ታልሙድ አለ፣ የባቢሎን ታልሙድ የሚባል መጽሐፍ አለ። ከዛ ታልሙድ ውስጥ ደግሞ አደራረጎቹ ተጽፈዋል ማለት ነው። ስለዚህ
የእስራኤል ሕዝብ እየኖረው ነው ነገርየው የተጻፈው። ከዛ ውጪ አህዛብ የሚለው ጋር ወደ አህዛብ ከመግባታችን በፊት ለምሳሌ ይሄ ኪዳን ይሄ የጽሁፍ አደራረግ ሕዝብ በልምምድ ያገኘው ለዚህ ለአብርሃም ዘር ለሆነው ቤተሰብ የተሰጠ ቃል ነው። ከሱ ውጭ ለሌላው ይሄ ቃል አይሰራም። ይሰራል። ለምሳሌ የሚሰራውን ነገር ልንገርህ። 7ቱ የኖህ ሕጎች አህዛብ በጠቅላላ ይህንን ቢያደርጉ ሙሉ ናቸው ብያለሁ። ነገር ግን በእንትራ በኩል ነው የተቀበልነው እሱ በኖህ በኩል አሁን ሌላ ካታጎሪ ነው። አሁን ደግሞ በቶራ በኩል ደግሞ ያለውን አህዛብ ለቶራ ለ613 ሕጎች አይገደዱም። ነገር ግን እኔ ይሄኛውን እመርጣለሁ ካለ በአይሁድ በኩል የተቀመጡ ሕጎች አሉ። አንድ አህዛብ ወደኛ በእንግድነት ቢገባ ወይም ይህንን እምነት እፈልገዋለሁ ብሎ ቢገባ የሩትን ሕግ ይከተላል። ይሄ የተቀበለው ነው። ለምሳሌ ለምን መሰለህ ሲመጣ እንደ ሕዝብ ለአይሁድ ነው ነገሩ የመጣው። አደራረጉ በህይወት ኤክስፒሪየንስ ከላይ ከእግዚአብሔር የመጣው ወይም ደግሞ ሙሴ በቀጥታ የጻፈው ዋናው አምላክ ነው አይደል? እሱ ለእነዚህ አይነት አደራረግ እናንተ በሂደት ያመጣችሁት ወይም ያንን አደራረግ የተሰጠው ሰው ያመጣው ነገር ነው። እንደነ ሩት አይነት ሰዎች ሲገቡ ምን እናድርግ እያለ በልቡ እየመከረ ያደረገው ነው። ከእግዚአብሔር አንጻር ግን ይሄ ድል ፈንታ ነበር ወይ ለሌላው ለነኑ ሩት ለነምናምን የሚል ሙሴ ሲቀበለው በሙሉ ፓኬጅ ውስጥ ሙሉ ፓኬጅ ነው አይደል? ሙሉ ፓኬጅ ውስጥ እነሩትን የሚያካትት አደራረግም በውስጡ እንዲተነትኑና ፍቺ እንዲሰጡ የሚያስችል መነሻ ሀሳብ አሉ። እሱ ምንድን ነው? ለምሳሌ ጋብቻ ሰዎች ይጋባሉ። ሰው ሲጋባ መጀመሪያ የሚለው ከአሕዛብ ሚስት ለልጆች አትውሰድ፣ ሴት ልጅን ለነሱ ወይም ወንድ ልጅን ለነሱ አትስጥ ይልና ምክንያቱን ግን ያስቀምጣል። ምክንያቱ ጣዖት አምልኮ ነው። ለጣዖት የተሰዋ ይበላሉ፣ አንተንም ጣዖት ምን ያደርገዋል? ያስመልከዋል ነው። ሪዝኑ አታግባ ሳይሆን ጣዖት ያስመልከዋል የሚል ነው። ነገር ግን ይላል አንተ ጦርነት በወጣ ጊዜ ወይም በህይወት ተሞክሮ ወደ ሌላ አካባቢ በሄድክ ጊዜ ሚስት ልትሆን የምትፈልጋት ሰው ብትኖር ይላል ወደ ቤትህ አምጣት፣ ፀጉሯን ላጭ፣ ጥፍሯን ቁረጥ፣ ልብሷን ትቀይር፣ ስለ ቤተሰቦቿ ታልቅስ፣ ከዛ በኋላ አግባት ይላል። ይሄ ምን ማለት ነው ስትል እዛ የነበራትን ባህል የጣዖት አምልኮም ሆነ ሌሎች ነገሮችን ትተው ነው እንጂ እሷን መጥላት አይደለም ማለት ነው። በዚህ ምክንያት የቦዔዝ ሚስት እኮ ሩት አምላክሽ አምላኬ ሕዝብሽ ሕዝቤ ነው ብላ ወደ እስራኤል ተካታለች። ስለዚህ አምላክ ከ613ቱን ሕግ ለአሕዛብ አልነፈገም። ነገር ግን የሚገቡበትን መንገድ አዘጋጅቷል። በጋብቻ ሊሆን ይችላል፣ ስርዓቱን በመውደድ ሊሆን ይችላል፣ ነገርየውን በመቀበል ሊሆን ይችላል። ነገር ግን እኛ ግን ልዩ ጥቅሙ ምንድን ነው? ለምሳሌ ለነሱ አደራረግን ሰርቷል። ለምሳሌ አሁን ለአይሁድ ይህንን ትእዛዝ ይህንን አደራረግ ሰጠ። ከዛ አካሄድንም አብሮ ሰጠው። ለምሳሌ ሰዎች ቢገቡ እንደዚህ ቢያገቡ ምናምን ነገር ድል ሰጠ፣ ከፈተ። ግን ለእነዚህኞቹም የተሰጠ ነገር እኮ አለ ለአሕዛብ። እነዛውን ቅድም ያልከው በኖህ በኩል ይህንስ በማድረጋቸው የሚያገኙት ነገር ምንድን ነው? አሕዛብ ልክ የአይሁድ ሕዝብ ይሄኛውን ሲፈጽም እንደሚያገኘው ይሄኛውም ይሄንን በማድረግ ምን ያገኛል? የኖህ ግን በማድረግማ የሚያገኘው አሕዛብ ሁሉ ከሚመጣው ዓለም ድርሻ አለው። ንጹህ ነው፣ ጻድቅ ነው። ከዚህኛው ይለየዋል? ምንም አይለየውም። ምንድነው ወደዚህ መግባት ያስፈለገው ታዲያ? እንግዲህ ሰዎች ፍላጎት ነው። የሰዎች ፍላጎት ከሌላው ማህበረሰብ ጋር መኖር ይፈልጋሉ። የሌላውን ባህል መውሰድ ይፈልጋሉ። የተገደበ ነገር ስለሌለ ማለት ነው። ነገር ግን አይገደዱም ነው። ጣዖት አምላኪነትን አያስቀርላቸውም ይሄ ትእዛዝ? ያስቀራል። ስለዚህ እነዚህ ሰዎች አሕዛብ በዚህ መመሪያ አሁን በዚህ ዘመን ተመልከት። በዚህ ዘመን ሰዎች እኮ በተለያየ ሃይማኖት ላይ ያሉ የ613 ሕጉን ለመፈጸም ወይም ለአይሁድ የተሰጠውን ቃል ኪዳን ለመፈጸም ሲተጉ ታያል። ነገር ግን አድርገውታል አላደረጉትም ሌላ ምርመራ ሆኖ የማይመለከታቸው ውስጥ ስለገቡ ነው። አሁን ለምሳሌ የአሕዛብ ሕዝብ አሕዛብ የተባለው ወገን የራሱ መመሪያ፣ የራሱ አጀንዳ፣ የራሱ ነገር ተሰጥቶታል። በዛ ሲመላለስ ከአይሁድ አይነት የህይወት ስርዓት የማይጎል እንደሆነ እያስረዳ ምንም አይጎልም። ወደዚህ ይሄኛውን መመኘት አይጠበቅበትም።
በትክክሉ በህጉ ከሄድክ እሱ ነው። ግን ሰዎች አሁን በህይወት አድርገዋል ወይ ነው አላደረጉም? ለምን መሰለህ አሁን ይህንን ሳመጣ ምን ጠይቃለሁ መሰለህ? አሁን ከአደራረግ አንጻር ነው ከኮንቴንት አንጻር ልዩነት አላቸው በአሕዛብና በዚህ በህጉ በተሰጠው ህዝብ መካከል በፍጥረት አደራረጋቸው ስርዓታቸው የኮንቴንት ልዩነት አለው። ይሄኛው ይሄንን በማግኘቱ ልዩ ሰው ሆኗል። አሕዛብም እንደዛው ነው አይደል? ይሄ ያላመለከውን ጣዖት ይሄኛውም እኩል ነው የተሰጣቸው። ለዚህ የቁጥር ጉዳይ ነው። አሁን በነገርከኝ ከሆነ ይሄኛው 600 ምናምን ይጠበቅበታል። ይሄኛው ደግሞ ቅድም እንዳልኩ በኖ መንገድ ያገኛል። ሁለቱም ይዘው ሲሄዱ የሚያደርጋቸው አንድ አይነት ባህሪ ከሆነ ሁለቱም በአባታቸው ፊት ልጆች ናቸው፣ እስከተፈጸሙ ድረስ ጻድቆች ናቸው። እስኪ እዚህ ጋር እያይዛችሁ ለእኔ እንድትመልሱልኝ የምፈልገው ምንድን ነው፣ እዚህ መካከል ላይ ያልተፈታ ጣዖት የሚባል አምልኮ አለ። የጣዖት አምልኮ እስራኤል ማለት ላይከን አሁን የምናገረው ሁሉ የምለው አንድ እግዚአብሔር አለ። ይሄ እስራኤል ያስተዋወቀችን ለዓለም የነገረችን እግዚአብሔር ዲክታተር ነው ላለሁ ሁልጊዜ። ምንድነው ዲክታተርነቱ? አንደኛ ኢትዮጵያ የራሱ አምላክ ነበራት። ሩት ራሱ እዛ በነበረችበት ሌላ ሀገር እኮ ተሰዳ ሄዳ ነበር። እዛ እኮ አምልኮ ይካሄድ ነበር። ለዛ አይደለ ኑሃሚን እዛ ሄዳ ነው እንግዲህ አይደል? እዛም አምልኮ ነበር። አምልኮ ካለ አምላክ ነኝ ብሎ የተቀመጠ አካል አለ ማለት ነው። ስለዚህ በየትኛውም ሀገር፣ በየትኛውም ቦታ፣ በየትኛውም ቤት ውስጥ የሚደረግን አምልኮ የእስራኤል አምላክ ይመጣና ይሄ ጣዖት ነው ይላል። ለምሳሌ ምናልባት አይተህ ከሆነ ሶሻል ሚዲያ ላይ አንድ ቪዲዮ ሰርቻለሁ። ሳባ ሰለሞን ጋር ከመሄዷ በፊት እኛ የአይሁድ እምነት አልነበረንም፣ ወይም ክርስትናም ደግሞ አልነበረም። ስለዚህ እሷ እዛ እስራኤል ከመሄዷ ሰለሞን ጋር ከመሄዷ በፊት እኛ ምን ነበር እናመልክ የነበረው? እግዚአብሔርን ነበር ወይ? አልነበረም። እግዚአብሔርን እስካላወቅን ድረስ እኛ ጋር የነበረው የኢትዮጵያ አምላክ ወይም ደግሞ ሲን የሚባለው አንዱ አምላክ፣ አንደኛው ስሙ ሲን ይባላል። የጨረቃ አምላክ ነው። የሌሎቹንም ስሞች በመሀል አስገባለሁ። እነኚህ አማልክቶች ይመለኩ ነበረ። እነኚህ አማልክቶች እየተመለኩ በነበረበት ሁኔታ ውስጥ በመሀል ተነስታ እስራኤል ሄደች ሰለሞን ጋር ስትሄድ የእስራኤልን አምላክ አወቀች በሰለሞን አማካኝነት። ስለዚህ ስትመጣ ሳባ ወደ ኢትዮጵያ ተመልሳ ስትመጣ፣ ኢትዮጵያ ማለት ባይዘው አሁን ያለችን ኢትዮጵያ አይደለችም። የመንን ምናምን የሚያካትት ትልቅ ግዛት ነበር። ስለዚህ ስትመጣ 144,000 የሚሆን ህዝብ ይዛ መጣች። 12 ከሁሉም ነገር ማለት ነው። የዛኔ የእስራኤል አምላክ መጣ አብሮ። ከዛ በፊት ሳባ እዛ ከመሄዷ በፊት ማናችንም እኛ አልነበርንም። አክቹዋሊ በዛ ወቅት የነበሩ ኢትዮጵያውያኖች አያውቁም፣ ስለ እስራኤል አምላክ አልሰሙም። ስለዚህ ጣዖት ልንለው ነው ወይ እሱን? ምክንያቱም ዳኝነት ለመሰለ አሁን የእስራኤልን አምላክ ፕሮሞት ተደርጎልን ነው የተዋውቀን ነው እኮ ገብቶኝ። አሁን አንቺ በምትይው ሀሳብ ለምሳሌ ይሄኛው ልክ አይደለም ይሄኛው ልክ ነው የሚል ዳኝነት ውስጥ እንዴት ልንገባቸው? እንዴት እንግባ? ኮንሰፕቶች እንደሱ ለመሰለ አሁን ጣዖት አምልኮን እግዚአብሔር ይጸየፋል። ጣዖት አታምልኩ። እንደውም የሙሴ 10 ህግ ውስጥ ያሉትም ህጎች እኮ አሁን ስታወራ የኖህ ህግ ውስጥም አሉ። አንደኛ የአምላክህን የእግዚአብሔርን ስም በከንቱ አትጥራ የሚለው ህግ እኮ ሙሴም ጋር አለ፣ 10ቱ ትእዛዛት ውስጥ አለ። አትስረቅ፣ አትግደል። እነኚህ ከዛ ይወጡ ይመስላል ኦፍ ኮርስ። እና እንደውም ምን እያሰብኩ ነበር ታውቃለህ? አሁን ይሄ ህግ እኮ የወንጀለኛ መቅጫ ህግ ቢሆን ብዬ እያሰብኩ ነበር። አምላካዊ ሳይሆን ላይክ የወንጀለኛ መቅጫ ህግ ቢሆን ሰውን ስርዓት ያስይዛል። እንደውም ከአይሁድ 7ቱ ህጎች ከዚህ ትምህርት ምንድነው እንትን ያልኩት፣ አንድ የሰረቀ 4 ይክፈል የሚል እናንተ ህግ፣ አንድ በሬ የሰረቀ 4 አድርጎ ይመልስ ይላል። ካለበለዚያ ይቅር በለኝ በሬ ሰርቅ ያለው ቢል ይቅር አይባልም። ቴንክ ዩ። ሶ ይሄ ህግ ወደ ወንጀለኛ መቅጫ ህግ ቢቀየር በቃ ስለደፈረ ይታሰር ምናምን የሚባል ነገር አይደለም። ወይም ደግሞ ሰርቋል 5 ዓመት አይደለም፣ የተሰረቀበት አካል ይካሳል። የተወሰደበትን ነገር በእጥፍ ስለ ጥፋቱ ደግሞ ሰውዬ ይቀጣል። የስ ይሄ ቢሆን አሁን እዚህ የሚወሩት ህጎች በጠቅላላ እንደወረደ ምድር ላይ ቢመጡና የወንጀለኛ መቅጫ ህግ ቢሆኑ አይ ፕሪፌር። ገብቶሃል? ለምን ጥቅማቸው ለእያንዳንዱ ሰው። አሁን እኮ አህዛብን ከህዝብ አይደለም እየለየ ያለው፣ ጸቡ የአምላክ ይመስላል። እሱ ብቻ ሳይሆን ቅድም እንዳልሽው የወንጀለኛ መቅጫ ህግ ብቻ ሳይሆን ከጤንነትም አንጻር ለምሳሌ ከብቱን በህይወት እያለ የሆነ እግሩ ያምረኛል ብለህ ቆርጣት በለው። ኢትዮጵያ ውስጥ ይሄ አይደረግም ለምሳሌ። ነገር ግን ውስጥ ብትመለከተው ይሄንን ትንታኔ ያለው የራሱ
እያንዳንዳቸው አትግደል ማለት ምን ማለት ነው? አትስረቅ ማለት ምንድን ነው? ሰው ሰረቀ የምንለው ምን አይነት ድርጊት ሲፈጽም ነው የሚለው እያንዳንዱ ይተነተናል፣ ዲፋይን ይደረጋል። ከዚህ አንጻር በህይወት ያለን እንስሳ አትብላ፣ ቆርጠ ከላው ላይ አትብላ ሲል አስተራረዱ እንዴት ነው? የት ነው ያደገው ከብቱ? የትኛው ስጋ ይበላል፣ የትኛው ስጋ አይበላም፣ እንዴት ይነጠላል የሚል የኖህ ህግ ላይ በጣም ዲቴል የተሰሩ ነገሮች አሉ። ይህንን አሁን በዚህ የሚተዳደሩ ኔሽንስ አሉ በዓለም ላይ። ለምሳሌ አሜሪካኖች ይህን ይቀበሉታል፣ አውሮፓውያኖች የሚቀበሉ አሉ፣ ሌሎች ይህን ጉዳይ የሚቀበሉ አሉ። ይህን የተቀበሉት ትንታኔውንና አደራረጉን ያውቁታል። ልክ የእስራኤል ህዝብ ሙሴ ህጉን አወቀ፣ አደራረጉን የእስራኤል ህዝብ እንደሚለው አሕዛብም ይሄ ነገር አስከና አደራረጉ ነው የሚያውቁት። ነገር ግን በሂደት ብሬኖች ተደርጎ ሌላው ማህበረሰብ እነዚህን ህጎች ረስቷል። አሁን እኔ እያልኩ ያለሁት አሕዛብ በጠቅላላ ይሄንን ህግ በቂያቸው ነው። ገብቶኛል። ነገር ግን በቶራ የተጠቀሱት 613 ህጎች እውቀት ድንበር ስለሌለው ማለት ነው። እውቀት እኮ የድንበር የለውም። ድንበር የሚበጅለት መሬት ብቻ ነው። ስለዚህ ይሄኛው ህግ ይጠቅመኛል ብሎ ካለ፣ ይሄ የአስተራረስ ስልት ይጠቅመኛል ካለ ያደርጋል። ለምሳሌ ከእስራኤል 6 ዓመት መሬትን ረስ ይላል፣ 7ኛውን ዓመት ዝለለው ይላል። ስለዚህ 7ኛውን ዓመት እስራኤሎች በመዝለላቸው የሚያገኙት ነገር አለ። መሬቱ ምን ያደርጋል? ሪስቶር ያደርጋል። ያጣውን ፈርቲሊቲ በ6 ዓመት ሲሰስ ስለነበረ 7ኛውን ዓመት ላይ ሪስቶር ያደርጋል ነው። አይ ይሄ አስተራረስ ስልት ለእኛም ይጠቅመናል ቢል ባለው ህግ ላይ በኖህ ህግ ላይ ባለው ህግ ላይ ይጠቅመዋል፣ ለህይወቱ ይጠቅመዋል። አሁን እኮ ባልከኝ ነገር ግን የጽድቅ መለኪያ አይደለም ነው እኮ ገብቶኛል። ያልተሰጠውን ነገር መጨመሩ አድቫንቴጅ ይሰጠዋል ነው። ይፈቅድለታል፣ ይፈቅዳል። አደራረጉ ነው ወይስ መጀመሩን ከሰማይ ሲቀበል ይሄንን እድል ከፍቶ ነው አምላክ የመጣው? ለምን መሰለህ? አሁን ከአደራረግ አንጻር ጥያቄ ስላለኝ ነው። አደራረጉ በማስተዛዘን እየተደረገስ ቢሆን፣ ምክንያቱም አደራረጉ የሰው ነዋ። አሁን ከላይ የተቀበለው ሙሉ ፓኬጁ ነው፣ እሱ ተሰጥቷል፣ ህዝቡም አሜን ብሏል። አደራረጉ ግን በህዝቡ ላይ የተመሰረተ ነው አደራረግ የተሰጣቸው። ስለዚህ እያዩ ሩትን እናስገባት ምናምን እየተባለ ውሳኔ የተሰጠበትስ ቢሆን የአምላክ ሌጋሊቲ እንሰጠዋለን ወይ? አሁን እኔ የማደርገው እንዴት ነው ነው አደራረጉ ከአምላክ ጋር ያጋጫል አያጋጭም? መጀመሪያ መስፈርቱ እሱ ነው። ከአምላክ ጋር ያጋጫል የምንለው መጀመሪያ አምላክ ለኛ ሲሰጠን ከሙሴ ህግ ጋር የሚያጣርስ ነገር ካለን አልቀበለውም ማለት ነው። አደራረጉ ሄዶ 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 ከሙሴ ህግ ጋር የሚያጋጨ ከሆነ ከዋናው ግንድ ጋር የሚያጋጨ ከሆነ አልቀበለውም። ለምን መሰለህ ይጋጫላ? ለምሳሌ ምን አለ? ለምን መሰለህ ለእነሱም ተቆጥሮ የተሰጣቸዋላ። ተሰጥቷቸው ባይሆን የላቸውም ብለህ በዚህኛው ይመሩ እያል ከዚህ ልታወጣ ትችላለህ። ተሰጥቷቸዋል እነሱ። አሁን ሌላ ግዳጅ እየጣልክባቸው ነው። ቆይ አይደለም ላስረዳ። ለእነሱ ተሰጥ። አሁን አደራረጉን ነው እየነገርከኝ እኮ። አደራረጉ ለምሳሌ 6 ዓመት ዝራ 7ኛውን ዓመት ዝለለዋል። ስለዚህ እዛ ቦታ ላይ ሄደህ ብትመለከት 7ኛውን ዓመት ለመዝለል የምታደርጋቸው ቅድመ ሁኔታዎች አሉ። ገብቶሃል? እነዛን ሳታደርግ ለምሳሌ 7ኛውን ዓመት ሳታርስ ምን ልትበላ ነው 8ኛ ዓመት ላይ አይደል? ስለዚህ ያንን ለመዝለል ከቅድሚያ የምታደርጋቸው ነገሮች አሉ። እነሱ ተደንግገዋል። እነዛ ናቸው አደራረጉ የሚባሉት እንጂ ከዋናው ጋር 7ኛውን ዓመት ዝለለው የሚለው ጋር የሚያጣላሽ ከሆነ ከሰው ትንታኔ የሚመጣው እንደዚህ እንበል። እግዚአብሔርን በለውና እግዚአብሔር የዛን ጊዜ ምናልባት ምድርን ላይ የሚኖርበትን ጥበብ ለሰው ልጆች እያስተማረ ነው ብለን ብንልስ? ሁለቱም የአሕዛብም ሕግ የአይሁድም ሕግ ከእግዚአብሔር አካሄድ ጋር አንድ አይነት ነው። እንደውም የተፈጥሮን ማስተር ፕላን ግን መክፈል ለምን ፈለገ? ማስተር ፕላን ወይም ደግሞ ምንድን ነው የሚባለው? አንድ ቴሌቪዥን ገዝተን የሚሰጠን ነገር ምንድን ነው? ማኑዋል። የተፈጥሮ ማኑዋል ነው የሰጠን። ግን መክፈል ለምን ፈለገ? ለምን መሰለህ? አንድ ወገን ከሆነ የፈጠረው በዚህ ስለምንስማማ፣ እግዚአብሔር ደግሞ እያለማመደንም ማስተር ፕላንም ከሆነ በምድር ላይ የመኖር ስርዓት ከሆነ ለአንድኛው ሌላ ያደረገበት ራሱ ስርዓት ምንድን ነው መነሻው?
አንድ ወገን ነው፣ አንድ ሰው ነው የፈጠረው። አሁን እንግዲህ አንሪትን ቶራ አለ ብያለሁ አይደል? እዛ ላይ የሚለው ለአሕዛብ ለሰባ ኔሽንስ ለእያንዳንዱ ጠይቋቸዋል። ይህንን ቶራውን ለመስጠት ጠይቋቸዋል። መጨረሻ ላይ ግን የተቀበለው ማን ነው? ከአብርሃም በኩል የመጣው ኔሽን ይህን ጉዳይ ይስማማናል ብሎ ተቀብሏል ይላል እዛ ላይ። ስለዚህ እንደዚህ ነገር ግን የእስራኤል ሕዝብ ወይም ደግሞ የእስራኤል ነገድ ሲቀበል የእኛ ዘመዶች አልተቀበሉም ነበረ። ስለዚህ ይሄ ሆኖ ድርሻው ግን ያንተን ለመደገፍ ነው ማወራል። ሕዝቡም አንድ አምላክም አንድ ይሆናሉ ነው መጨረሻው ማለት ነው። ገብቶኛል እኮ መጨረሻ ላይ እውቀት የተዋረሰ ይመጣና በዚህኛውም ብሄድ ለአንድ ይሰራሉ ነው ውጤቱ። ለአንድ ይሰራሉ፣ እውቀቱም መጨረሻ ላይ አንድ ይሆናል ነው እኮ። ገብቶኛል እኮ። አሁን መርጦ ከሆነ እዛ ጋር ያኛው የተቀበለው ራሱ አሕዛብና ሕዝብ ብሎ ስያሜ ያሰጠው መቀበሉና ለመቀበሉ ነው። እንደሱ አሁን አንተ ባወራኸው ኮንሰፕት እንደሱ ነው የሚያመጣኛ። አይ አይደለም፣ መጀመሪያውንም ጠራው ስለሚል አብርሃምን ጠራው አልከኝ። አሁን ሌላ አዲስ እውቀት ስላመጣህብኝ ነው። ቅድም ያላልካትን አዲስ እውቀት ወጣች። አሁን ምን አልክ? አብርሃም ከሌሎቹ ተጠይቆ እግዚአብሔር ጠይቆ፣ በእርግጥስ አብርሃም ጠይቆ አብርሃም ነው የጠየቀው? ህዝቡ አብርሃም ፈለገ እኮ እንድናጠረው ስለፈለግኩ ብራዘር። ለምሳሌ ለአብርሃም በሙሴ አማካኝነት ትእዛዙን ተቀበለ አይደል? ከዛ አደራረግ ለህዝብ ተሰጠ። ስለተቀበለ ነው አደራረግ የመጣው። አሁን ግን መጨረሻ ላይ ያነሳት ሀሳብ ግን ተጠይቆ ሌላው የተቀበለው ይሄኛው ስለሆነ ይሄ ሌጋሊቲ ይሄ ዕድል ፈንታ አገኘው እያልከኝ ነው አይደለ? ስለዚህ እግዚአብሔር ተናግሮ አለመቀበል አለ። አሁን እኔ በጣም ግልጽ አድርጌ ለመናገር የአይሁድ ህዝብ ተቀበለም ተጠየቀም እንበል፣ ጠየቀም ተጠየቀም እንበል፣ አሁን ተቀብሏል። የያዘው ነገር አይደለም። ቅድም እሷ ያለችው ነገር አለ። አትግደል፣ አትስረቅ፣ አታመንዝር እያለ የአይሁድ ህዝብ ሲጽፍ ሌሎቹ ኔሽኖች የዓለም ህዝብ ምንም የጻፉት ነገር የለም። ምንም ያስተላለፉት ነገር የለም። አሁን የምንተቸውም የምንከራከረውም ማባቆየው ላይ ነው፣ የአይሁድ ህዝብ አቆየው ላይ ነው አይደል እኮ። ለምን መሰለህ እንደዚህ እያልን ያለ ነው። አሁን አንተ አሕዛብ በራሳቸው መንገድ የጻፉትን አዲስ ኪዳን ሌጋሊቲ እየሰጠኸው አይደለም። ለምን መሰለህ አልጻፉም አልከኝ። ይኸው በአዲስ ኪዳን ሲጽፉ ከኔ ቶራ እኛ ከተቀበልነው ነገር ጋር የሚጋጭ ነው አልከኝ። በእነሱ መንገድ ያንን ጽፈው ይኸው ብለውናል እኮ እንደ ማስረጃ። አንተም ደግሞ ኖ ብለህ አሁን አንተ ከእግዚአብሔር ተቀብዬዋለሁ ሌጋሊቲ እኔ ሪያሊቲ ነው፣ የእነሱም በእኔ ዳኝነት ስዳኘው ሌጋሊቲ የለውም የሚል አሰስመንት ነው እየመጣ ያለው። ለምን መሰለህ እንደዚህ የምልህ አሁን የተጻፈ የላቸውም እንዳትለኝ፣ ይኸው የጻፍነው አለ አለ። የትኛው አዲስ ኪዳን ብሎ የጻፈውን? አዲስ ኪዳን ማለት ክርስትናውን ነው እኮ ጻፈ እኮ አሕዛብ በለው። አሕዛብ ይሄንን ጻፈ፣ በራሱ መንገድም አቀረበ። ይሄንን ሲያቀርብ አንተ በዚህ አይዲዮሎጂ አሁን በምትለው እምነት የጻፈው የለም ሲለው ይሄው ጽፌያለሁ እያለ ነው። ይሄው የኔ ኪዳን አሁን ሌጋሊቲ አልሰጠኸውም አንተ። ጽፌያለሁ ብሎ ሌጋሊቲ የመስጠትስ መብቱ ከራሳ አንጻር ዳኝነት ስለሰጠ ነው። እሱም አሁን ክንትሮ የመጣው ለዛ ነው። ይሄኛው ያንተን ኖ የሚለው አንተ ስላልተቀበልከውስ ቢሆን ሎጂክ ነው ያወራሁት። ገብቶኛል፣ ሀሳቤ ገብቷል። አሁን መሆን ያለበት ብዬ የማስበው እኔ የሚያስኬደውም እንደዛ ነው። ለአይሁድ ነው የመጣው። ያኛው ተፈልጎ ምንድን ነው አሁን አንተ በምትለው መርጦም ተመርጦም ሊሆን ይችላል። ተመረጠም፣ ያኛው ግን እድል ተሰጥቶት ነበር እያልክ ነው በአንተ አሰስመንት። ከዛ ያንን ደግሞ ተመርጦ ቢሆን ኑሮ መጽሐፍ በእጁ በማስረጃ ሊያመጣ ይገባ ነበር አልክ። ይሄኛው ደግሞ ተመርጫለሁ፣ እኔም ተቀብያለሁ፣ እኔም ይኸው ማስረጃ አምጣ ስትለው ይሄን ማስረጃ መጣ። ይሄን ማስረጃ ሲያመጣ አንተ ከራስ አንጻር እጅ ላይ ከተቀበልከው ከአምላክ ሌጋሊቲ አንጻር እውነት ነው ያልከውን ነገር በሱ ይሄንን ፈረርክበት። ይሄ ሌጋሊቲ የለውም ምናምን አልክ። መነሻ ምንድን ነው? እሱም እኮ ይሄ ሌጋሊቲ ነው አለ፣ እኔም ጽፌያለሁ አለ። ስለዚህ እንትን አይሆንም፣ አለመቀባበል አይሆንም። አይሆንም፣ ይሆናል እንጂ አይሆንም። ለምን መሰለህ በቶራ ላይ የተቀበልናቸው ነገሮች ጋራ ምንም አይነት ለምሳሌ እዛ ጋር ብላ እዚህ ጋር አትብላ ቢል ያንኑ ነገር ማለት ነው። መጀመሪያ ጥያቄው ምልክት ውስጥ የሚወርቀው አምላክ አይደል? ውሸት ስለማያወራ ወይም ከአንድ
ምላስ ሁለት ነገር ማውጣት የለበትም። አዲስ ኪዳንን ስንመለከት ከቶራችንና ቀድሞ ከሰጠን እግዚአብሔር ከሰጠን ጋር ስንመለከት የሚያስኬደን ነገር የለም ነው። ለምሳሌ እኔ ሰው አይደለሁም ብሏል አምላክ። ሰው አይደለሁም። በቃ አሁን እኮ አዲስ ኪዳን ላይም እኮ አምላክ ሰው ነው ብሎ አልጻፈም እኮ። ፍጹም ሰው ፍጹም አምላክ አይደለም። እሱ ሰዎች ያደራጁት ነው። አሁን ስለ ሰዎች ትምህርት አይደለም መጽሐፉ ላይ ግን፣ አሁን አዲስ ኪዳን መጽሐፍ ላይ ግን እንደሱ አይደለም። አልተወለደም። አይ ወደ ዓለም ሲገባ ስጋ ተዘጋጀለት ነው የሚለው እኮ። እሱ አምላክ አይደለም። አይ እንደኛ ፍጹም ሰው ነበር ይላል እኮ። እሱን እኮ ነው የምልህ። አይደለም ስለ አምላክ አይደለም እያወራ ያለው የአምላክ ማደሪያው ሆኖ ስለመገለጥ ነው የሚያወራው ኮንሰፕቱ። ስለዚህ ኢየሱስ ሰው ነው፣ ሰው ነው፣ አምላክ ነው። ኢየሱስ ሰው ነው፣ ሰው ነው ብለን እንቀጥል። እሺ ስለዚህ ይሄ ሰው የተባለው አሁን ባንተ ባልከው ማለት ነው ሰው የተባለው አካል መተዳደሪያና ሰዎችን ሊያስተዳድር ሊያስማማ ሰላም ሊያሰፍን የሚችል ወይም ከዛ ከቶራው ጋር እኩል ሊያደርገው የሚችል ነገር አለ። ለምን ቶራው ከኔ ከቶራው ጋር ለምን አስተያየ? እሺ ለእናንተ ሰላም የሚሰጥ ነገር አለ? አዎ ለምሳሌ ነው ለምሳሌ ከፊደል ስርዓት ከተጻፈ ካደራረግ አናላር ክንውን አላር አሁን በዚህኛው ኪዳን በሙሴ በኩል የመጣው ካለው ኪዳን እኔ ለምሳሌ ይሄኛው ይቀለኛል አዲስ ኪዳን። አዎ ለምን መሰለ? አንደኛ ከውጫዊ ነገር ወደ ውስጥ ነገር አድርጎልኛል ብዬ አምናለሁ። ህጌ በልቦና ተጽፏል። መጽሐፍ ገልብጬ ከማነበው ይልቅ ህጉ በእኔ ሕያው ሆኖ አክቲቭ ነው። ስለዚህ ይቀርበኛል ማለት ነው። ገብቷል? ስለዚህ ከዚህኛው ኪዳን ይልቅ ይሄኛውን ኪዳን እኔ ሰብጀክቲቭሊ ፊል ስለማደርገው ማንንም ማረጋገጫ ማንም እግዚአብሔርን በትምህርት በውጭ ምናምን እንዲያስተምረኝ እድል አይሰጥም። ለምን? እግዚአብሔር በውስጥ ጽፎላል። አይ ነው። እሺ በውስጥ የተጻፈልህ አዲስ ኪዳን አሁን ይሄ ህግ የምንለው አንተ ጋር እሷ ጋር ሌሎች ክርስቲያኖች ጋር በጠቅላላ ያለው አንድ አይነት ነው። እኔም ስለ ራሴ ነው አላወራም የምችለው አይደለም። አንድ አይነት ከሆነ ይሄ ሁሉ ልዩነት ለምን ተፈጠረ ልልህ ነው። እኔ ግን አንድ ጥያቄ እሱን ልጠይቀው። ከሁለታችሁም አይዲዮሎጂ ንጹህ ነኝ። እኔ በእስራኤልም አምላክ በኢትዮጵያ ውስጥም ባለው አምላክ እየተስማማው ስላልሆነ ዲስ ታይም ሁሉም ኮንፈርት እየሰጡኝ ስላልሆነ ማለት ነው። በአዲስ ኪዳኑ ላይ ባነሳው ሀሳብ ስለ ህገ ልቦና አንስተሃል። ህጉን በልቦና ስለማስቀመጥ ህገ ልቦና ግን ከአብርሃም በፊት ነበር። ስለዚህ አዲስ ኪዳን አዲስ ነገር አልሰጠንም። ምንድነው አዲስ ኪዳን በራሱ የሚለው ማብራራት አለበት። አብራራለሽ። እኔ አሁን መሰለሽ አዲስ ኪዳን ብዬ በእኔ ሰብጀክቲቭሊ አሮጌ ኪዳን ነበረ። አይ አዲስ ማለት አሮጌ ነው ማለት አይደለም። ኖ አዲሱ ኪዳን አሁን እኔ እናንተ እሱን አስወጥተን መጨቃጨቅ እንችላለን። ለመሰለ መጨቃጨቅ የምንችለው አንደኛ ኢየሱስ አምላክ ነው አይደለም የሚለውን እኔ እናንተ ክሊርሊ ማውራት አለበት። እሱ ሌላ ቶፒክ ስለሆነ ነው። ስለ ቶፒክነት ሳይሆን አዲሱ ኪዳን ከመጣ አሁን ሲጀምር ጽሁፍ የጀመረው በእምነት ደረጃ ጁዳይዝም እንጂ ክርስትና አይደለም።